የአድዋ ጦርነት ሲዘከር ብዙ ጊዜ የሚዘነጋው ከሱ በፊት በዋናነት ሁለት ጦርነቶች እንደተደረጉ ነው። የአምባላጌና የመቀሌው ጦርነት። በ1887 ዓመተ ምህረት በጥር 8 ቀን ራስ መንገሻና ራስ አሉላ ከሚመጣው ከኢጣሊያ ጦር ጋር ኳቲት የምትባል ቦታ ላይ ጦርነት ገጥመው ቀኑን ሙሉ ተዋግተው ስለመሸ ጦርነቱን ያቆሙታል። በማግስቱ እንዲሁ ተዋግተው የኢትዮጵያ ጦር በሐሰተኛ ወሬ ምክንያት ማለትም ለኢጣሊያኖች አዲስ አጋዥ የሚሆን ጦር መጣ መባሉን ይሰሙና ራስ መንገሻ ወደ ሰንዓፌ የምትባል ቦታ ያፈገፍጋሉ። በዚያም እንዳሉ የኢጣሊያ ጦር አደጋ ደርሶባቸው 1000 የሚያክል ሰው ሞተባቸው። ከነዛም መካከል እነ ደጃዝማች ተድላ ትልቁ፣ ደጃች በየነ ይጠቀሳሉ። የኢጣሊያ ጦር አዛዥም በዚህ ባገኘው ድል ኩራት ተሰማው። የኢጣሊያ ጠቅላይ ሚኒስተሩም ፍራንቼስኮ ክሪስፒ የትግሬ ግዛት ለኢጣሊያ የተመቸ ነውና ለመያዝ ማንፈልግ የእኛ ስንፍና መሆኑን እንዳትዘነጋ የሚል መልእክት ለጄኔራል ባራቲዮሪ ደረሰ። ጄኔራል ባራቲዮሪም ከአስመራ የቀጠራቸው ወታደሮችን ከፊት የኢጣሊያንን ወታደሮች ከኋላ አሰልፎ እስከ አድዋ ድረስ መጣ። በዚህ ጊዜ አጤ ሚኒሊክ ወዳጅነቱን ማፍረሱንና ወደፊት መግፋቱን ሰምተው መልእክት ላኩበት። የኢጣሊያ ጦር ግን መልእክቱን ችላ ብሎ እየገፋ ከአድዋ እስከ መቀሌ፣ ከመቀሌ እስከ አምባላጌ ደረሰ። ከዚህ በኋላ ነው አጤ ሚኒሊክ የተነሱት። አልጋቸውን እንዲጠብቁ ላጎታቸው ለራስ ዳርጌ ሰጥተው በጥቅምት 2 ቀን በ1888 ዓመተ ምህረት አዋጅ አስነግረው ከአዲስ አበባ ወደ ደሴ ከተማ ገቡ። ለጦርነቱም የሚያስፈልገውን ያዘጋጁ ጀመር። የሚገርመው እቴጌ ጣይቱ ከንጉሡ አልለይም ብለው ጦራቸውን ይዘው አብረው ይጓዙ ነበር። ከዚህ በኋላ ራስ መኮንን የጦር አበጋዝ ሆነው ራስ ወሌን፣ ራስ ሚካኤልን፣ ራስ መንገሻ ቲከምን፣ ራስ አሉላን፣ ደጃች ወልዴን፣ ፊት አውራሪ ገበየውን፣ ፊት አውራሪ ተክሌን፣ ሊቀ መኳስ አድነውን፣ ቀኛዝማች ታፈሰን ይዘው ኢጣሊያኖች መሽገው ወደ ነበረበት አምባላጌ ተራራ ደረሱ። ቅድሚያ ጦሩን ለሚመራው ማጆር ቶዜሊ የክርስቲያን ደም በከንቱ አይፍሰስ ብለው መልእክት ላኩበት። እርሱም መልእክቱን ችላ በማለት ለጄኔራል አርሞንዲ መሳሪያና ወታደር ይላክልኝ ብሎ መልእክት ላከ። መሳሪያና ወታደርም ተላከለት። ከዚያም ራስ መኮንን ከመሃል ሆነው የቀሩትንም ራሶች በግራና በቀኝ አሰልፈው የኢጣሊያን ጦር እያጣደፉ የወጉት ጀመር። ጦርነቱም 2 ሰዓት ያህል እንደቆየ የኢጣሊያ ወታደሮች ተሸንፈው ሽሽት ጀመሩ። የጦር አዛዡ ማጆር ቶዜሊ የሚባለው በ7 ጥይት ተመቶ ሞተ። የተረፈውም ወደ መቀሌ ሸሸ። ሸሽተው ከአምባላጌ ወደ መቀሌ የሚሄዱትን ለመርዳት ጄኔራል አርሞንዲ መጥቶ ብዙ ወታደርና ኮሎኔል ጋሊያኖምን የጦር አዛዥ አድርጎ ወደ ስፍራው ተመለሰ። የኢጣሊያም ጦር መቀሌ እንዳ ኢየሱስ ላይ መሽጎ ተቀመጠ። አሁንም ድጋሚ ራስ መኮንን ለጋሊያኖ መልእክት ላኩ። አሁን የመሸክበትን ቦታ ለቀ ወደ ኋላ ተመለስ፣ አለቅም ያልክ እንደሆነ የሜጀር ቶዞሊ ዕድል እንዳገኝ ብለው። ኮሎኔል ጋሊያኖ እምቢ፣ እኔ ጋር ብዙ መድፍና መሳሪያ እንዳለ የውቁ ብሎ መልስ ላከባቸው። ራስ መኮንንም ጦራቸውን ይዘው መቀሌ ደረሱ። ምሽጉንም ከበው ይደበድቡት ጀመር። የኢጣሊያ ጦር በምሽግ ውስጥ ተደብቆ ይዋጋ ስለነበር ከባድ ነበር። የኢትዮጵያም ጦር በውጭ የነበረውን የውሃ ምንጭ ያዘበት። በዚህ ጭንቅ ውስጥ ገባ። ፒዮትሮ ፊልተር የሚባል ነጋዴ በአጤ ሚኒሊክና በዋናው የጦር አዛዥ በጄኔራል ባራቲዮሪ መካከል ሆኖ ምሽጉን እንዲለቅ ተላላከ። ጋሊያኖም አስቀድሞ ቢለምኑትም ቢያለውን በኋላ ግን ሰው ስላለቀበት ምሽጉን ለመልቀቅ መፍቀዱን መልእክት ላከ። ንጉሥ ሚኒሊክም ለቅቄ ሄዳለሁ ካለ አትንኩት ብለው ትእዛዝ ሰጡ። ከዛም ኮሎኔል ጋሊያኖ ከመሸገበት ወጥቶ ስለ አወጣጡ ከራስ መኮንንና ከአጤ ሚኒሊክ ጋር ተነጋግሮ ከጨረሰ በኋላ በተከበበ በ2 ወሩ የመቀሌን ምሽግ ለቆ ወደ አዲግራት በመሄድ ዋናው የጦር አዛዥ ጄኔራል ባራቲዮሪ ጋር ተደባለቀ።
ኋላም ኮሎኔል ጋሊያኖ አድዋ ጦርነት በተደረገበት ቀን ሞቷል። ከአድዋ በፊት የተደረጉ ጦርነቶች እነዚህን ይመስላሉ። ብዙ ጊዜ የአድዋ ጦርነት ብቻ ስለሚጠቀስ እነዚህ ተረስተዋል። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ፣ ላይክ ኤንድ ሼር ያድርጉ። ሰላም ሁኑ።